ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች፣ ዛሬም እንደተለመደው ጽናት የተሰኘውን ታሪክ ከባለፈ የቀጠለ ክፍል 8 እያላችሁ መጥቻለሁኝ። ታሪኩ ከተመቻችሁ ላይክ፣ ሰብስክራይብ እያደረጋችሁ ከቪዲዮ ጋር እስከ መጨረሻው አብራችሁን ቆዩ። ጽናት ክፍል 8። ጽናት ቤቱን አዘጋጅታ ጨርሳለች እና ሊባኖስና የአላዘር አባት አቶ ኪዳኔ በጸሎትን ይዘዋት እስከሚመጡ እየጠበቀች ነው። እየተቁነጠነጠች ቁጭ፣ ከዛ ብድግ እቤቷ ወጥታ አየት፣ ከዛ መለስ። በጣም ጓጉታለች። በጣም ፍራሿ ላይ ጋደም አለች። ወዲያው በር ተንኳኳ። ጽናት ተስፈንጥራ ተነስታ ከፈተችው። ዊልቸር ላይ የተቀመጠችውን የእህቷን የዊልቸር መግፊያ እጀታ አቶ ኪዳኔ ይዘውታል። ሊባኖስም የበጸሎትን ሕክምና ላይ እያለች የምትገለገልበትን እቃዎች በአነስተኛ ሻንጣ ተጠቅጥቆ ይዛለች። ጽናት በሩን እንደከፈተችው አይኗ እህቷ ላይ አረፈ። እህቴ አለቻት። በጸሎትም ጽናትዬ ብላ እጆቿን ለማቀፍ ዘረጋቻቸው። ጽናት ጎንበስ ብላ በጸሎትን እቅፍ ውስጥ ገባች። በጸሎት ዛግ እየተናነቃት፣ ይህ ጠረንሽ በጣም ናፍቆኝ እንደነበረ ታውቂያለሽ አለቻት። ጽናትም ሲቃ ባዘለ ድምፅ እኔ ለእራሱ በጣም ናፍቀሽኛል አለቻትና ሳመቻት። ሊባኖስ ከትብላ ስቃ አይ ጽናቴ በቃ አንቺ ናፍቀሽኛል ለማለት ናፍቀሽኛልን የምትይውን የኔ ቆንጆ፣ ቆይ መቼ ነው ቃሉን በስነ ስርዓቱ ጠርተሽ ማድረግ የምታሳያት? ደግሞ አልናፈኩሽም እንዴ? ትናንት እኮ ነው የተገናኘ ነው አለቻት። እጇን ዘረጋችላት። ጽናትም ከበጸሎት እቅፍ ውስጥ ወደ ሊባኖስ ተጠግታ እቅፍ አረገቻትና አንቺም ናፍቀሽኛል፣ ያላንቺ እማ መቼ ይሆንልኛል አለቻት። ሊባኖስም እውነት ነው ሚጢጤዋ አለችና ሳመቻት። ጽናት አቶ ኪዳንን አየት አድርጋ እጇን ዘረጋችለት። እሱም እጁን ዘረጋላት። ተጨባበጡ። ወደውኑ ኑ ግቡ አለቻቸው። ከዛም ተከታትለው ገቡ። ጽናትና ሊባኖስ ምግብ ማቀራረብ ጀመሩ። ጽናት የቆረጠችውን የጉርጥ እንጀራ ልታስይዝ ስትል ሊባኖስ ቆይ እኔ አስይዛለሁ አለቻት። አንቺ ቡናውን አፌው አለቻት። ጽናትም እሺ ሊቦዬ አለችና ቡናውን ለማፍላት ቁጭ አለች። ጽናት በጸሎትን አየቻት። በጸሎት አይኖቿ ወደ አንድ አቅጣጫ አድርጋ ታርገበግባቸዋለች። ጽናት ግራ ገባት፣ ግን ዝም አለች። ምን እየተፈጠረ እንደሆነ ግራ ገባት። ሊባኖስን አየቻት። አይናቸው ሲገጣጠም ሁለቱም አይናቸውን መለሱ። ጽናት እሳቸውን ከበሉ በኋላ ቡና መቁላት ጀመረች። አሁንም በድጋሚ በጸሎትን አየቻት። ካፈጠጠችበት አይኖቿን መለስም አላረገችም። ሁሉም በልተው ጨርሰዋል። ሲበሉ በጸሎትን ሊባኖስ ነበር ያጎረሰቻት። ጽናት ግራ ገባት። ወደ ሊባኖስ ዞራ ሊባኖስን በጥያቄ አስተያየት አፈጠጠቻት። ሊባኖስ ግን ዝም ብላ ከአቶ ኪዳኔ ጋር ማውራቷን ቀጠለች። ጽናት አቁነጠነጣት። ቡናውን ቆልታ ስትጨርስ ልትወቅጥ ውጭ ወጣች። ቡናውን እየወቀጠች ጆሮዋን ወደ ቤት ጣለች። የሹክሹክታ ድምፅ ይሰማታል። ምን እንደሚሉ ግን አልተሰማትም። ቡናውን ወቅታ ወደ ቤት ስትመለስ ሊባኖስና አቶ ኪዳኔ ዝም አሉ። ጽናት ጨንቃት። ሁለቱንም በተራ አይታቸው አይኗን መለሰች። ጽናት ጀበናውን ላይ ውሃና የቡና ዱቄት ጨምራ ጣደችው። ቡናውን ጥዳ እስኪፈላ ፈልቶ እስኪሰክን ሁሉንም በተራ አየቻቸው። በጸሎት ምንም ቃል ቤት ከገባች በኋላ አላወጣችም። ቡናውን ቀድማ ልትሰጥ ስትል ሊባኖስ ቆይ እኔ እሰጥልሻለሁ ስትል ጽናት አይ እኔ እሰጣለሁ አለች። ሊባኖስ ቁጭ በይ አልኩሽ አለች እና ተቆጣቻት። ጽናት ግራ ተጋባት።
እሺ አለች። ሊባኖስ ቡናውን በጸሎትን በእጇ እንኪ ያዢ ቡና ብላ ሰጠቻት። በጸሎትም በዳበሳ መልክ ተቀበለቻት። ጠጥታ ስትጨርስ ሊባኖስ ተቀብላ ለጽናት ሰጠቻት። ጽናት ይበልጥ ግራ ገባት። ሳታስበው እንኪ ያዢ ቡና አለቻት። አንደኛው ተፈልቶ ሁለተኛው ሊቀዳ ሲል ሊባኖስ ስልኳ ጠርቶ ወጣች። ጽናት ቡናውን ቀድታ ለጋሼ ኪዳነ ልትሰጣቸው ስትል ቆይ እኔ ሰጥልሻለሁ ሲሏት ጽናት ብስጭት ብላ አይ ምንድነው እኔ ሰጣለሁ ምናምን ምትሉት አለችና ለእሳቸው አቀበላቸው። ከዛም ለሊባኖስም አስቀመጠችላት። አቶ ኪዳነ ፊት በፍራቻ ተውጧል። ጽናት ሌላኛውን የበጸሎትን ቡና አንስታ ለመስጠት በጸሎት ፊት ቆመች። ቡና የያዘውን እጇን ወደ በጸሎት ዘረጋችው። በጸሎት ግን እጇን አልዘረጋችላትም። ጽናት በጸሎትን ላይ ማየት የተሳነውን ሰው ፊት ስታይ በእጇ የያዘችውን ቡና በቁሟ ለቀቀችው። ጽናት በዛ ሰዓት ራሷን አልነበረችም። ውስጧ ዝብርርቆ ወጥቶ ነበር። ደርቃ ቀረች። በቆመችበት የያዘችውን ትኩሱን ቡና እግሯ ላይ ቢደፋም አልተሰማትም። በጸሎት ቡና ወደ ወደቀበት እጆቿን በመዳበስ አይኖቿን ወደ ጣሪያ ወረወረቻቸው። በጸሎት ለስለስ ባለ ድምፅ ምንድነው? ምን ተፈጠረ? አለች። ጽናት አይሆንም ብላ ጮኸች። ያኔ ሊባኖስ በፍጥነት በሩን በርግዳ ገባች። ሁሉም ጽናትን ለማረጋጋት ቢሞክሩም አልቻሉም። ጽናት አንዴ ነቃ ብላ አይ ሊሆን አይችልም ትላለች። ከዛም ፍዝዝ ብላ ትቆያለች። ሊባኖስ ጽናትን ደግፋ ፍራሽ ላይ ጋደም አደረገቻት። ጽናት ግን በጭራሽ ውስጧ አላረፈም። መንቀጥቀጥ ጀመረች። ሊባኖስ በጣም ደነገጠች። አቶ ኪዳነም እንደዛው። በጸሎት ምን እንደተፈጠረ ብትጠይቅም ምላሽ አላገኘችም። ከዛም ቀዝቃዛ ባለ ድምፅ ጽናቴ ደህና ነሽ እህቴ አለች። መልስ አልሰጣትም። ከዛም ሊባኖስ እህቴ ደህና ነች አለች። አሁንም ዝም። ከዛም ጮክ ብላ መልሱልኝ ብላ ጮኸች። ሊባኖስ ፈጠን ብላ ወደ በጸሎት ቀርባ ደህና ናት አታስቢ፣ እንዲህ ሆነሽ ማየት ከብዷት ነው። የሚወዱትን ሰው በእንደዚህ መልኩ ተጎድቶ ማየት ያማል አለቻት። በጸሎትም የሊባኖስን ንግግር የገባት ትመስላለች። ልክ ነሽ ብላ አለች። ሊባኖስ ጽናትን ለማረጋጋት ወደ ጽናት ሄደች። ጽናት አሁንም አልተረጋጋችም። ይህ ነገሯ ለቀናት ዘለቀባት። ከዛ በሂደት እየተለመደችው መታ እህቷን መንከባከብ እና ማገዝ ጀመረች። በጊዜ ሂደት በጸሎት ማየት ባለመቻሏ ተስፋ ቆረጠች። ጽናት ግን ተስፋ እንዳትቆርጥ የሚቻላትን ሁሉ ታደርጋለች። ለእሷ ብላ ማየት መስማትም የማይችሉ ሰዎች ታሪክ አፈላልጋ ታነብላታለች። ለምሳሌ ስለ ሄለን ኪለር ለበጸሎት ብርታትን፣ ለጽናት ደግሞ ድልን ሰጥታቸዋለች። ጽናት ትምህርቷን አላቋረጠችም። ምክንያቱም ሊባኖስ ታግዛታለች። የጽናት የቀን ተቀን ድርጊቷ ሌሊት ተነስታ ለእሷና ለእህቷ ሊባኖስ ቤታቸውን ካደረገችም ለእሷ ቁርስ ሰርታ ቤትም አጽድታ ትምህርት ቤት ትሄዳለች። ሄዳ 6:30 ትመጣለች። ከትምህርት ስትመለስ 30 ደቂቃ ያክል ተኝታ በድጋሚ ተነስታ ታጠናለች። አጥንታ ስጨርስ 9:30 ይሆናል። ከዛም ማታ የምትሸጠውን ምግብ በሊባኖስ እርዳታ ትሰራለች። በራቸው ላይ በዳቦ የሚበሉ ቀለል ያሉ ምግቦችን እንሸጣለን ብለው እሷና ሊባኖስ ካርቶን ላይ ጽፈው ነው የለጠፉት።
ጽናት የቤቱን ስራ ስትሰራ ሊባኖስና በጸሎት ከሊባኖስ መኖሪያ ያመጣሉ። ሊባኖስም የደረሰችበትን ታግዛታለች። አቶ ኪዳነ በጸሎት ለሕክምና የተጠየቀችውን ብር መክፈል ስላቃታቸው በ3ኛ ወር ነበር ከነ ቤተሰቦቻቸው ድራሻቸው የጠፋው። ገፍታሪው ልጅም ያን ቀን ነበር የተሰወረው። የሰፈሩ ሰው የቡና ቁርስ መሆናቸውም ቀጥሏል። እና ደግሞ ጽናት በክፍል ከፍ ባለች ቁጥር በውበቷ ያልተማረከ እና ያልተጠየቃት እኩያ ወንድ የለም። ውበቷ በጣም ሲጨምር ቤቷ ድረስ ዱርዬውም ጨዋውም እየመጣ የአብረሽኝ ሁኚ ማመልከቻቸውን ያስገባሉ። በሌላ በኩልም ቆንጆ ቡዳ ቆንጆ ነው እያሉ የተቀየሩት የሰፈሩ ነዋሪዎች ያበሽቋት ጀመሩ። ወደ ቻናል ለቤተሰቦች ክፍል 8 እዚህ ጋር ያበቃል። ቀጣይ ክፍል በፍጥነት እንዲለቀቅ ከፈለጋችሁ ላይክ፣ ሰብስክራይብ ማድረግ አትርሱ።